እኔም ፍትህ ለአርሲ ኦርቶዶክስ ተዋህዶ እላለሁ። ምክንያቱም የአርሲ ኦርቶዶክስ ተዋህዶ ውሎና አዳሯን በማህበራዊ ሚዲያ እያየናት ነው ያለነው። ምክንያቱም ምዕመኗ እየተረዱ የአርሲ ኦርቶዶክስ ተዋህዶ እየተፈናቀሉ እየሞቱ እየተገደሉ ነው ያሉት። እባካችሁ ፍትህ ለአርሲ ኦርቶዶክስ ተዋህዶ እምነት። ምክንያቱም አርሲ ኦርቶዶክስ ተዋህዶ ከአሁን በኋላ ጸሎት ሳይሆን የሚያስፈልጋት ጥበቃ ነው የሚያስፈልጋት። እባካችሁ እዛ አካባቢ ያላችሁ ወጣትና እዛ አካባቢ ያላችሁ የህግ አስከባሪዎች ይህ ቪዲዮ ምናልባት ልታዩ ትችላላችሁና ጥበቃችንን በማጠናከር የኦርቶዶክስ እምነታችንን በማስከበር ከጎናችን እንድትሆኑ በአክብሮት እጠይቃለሁ። አርሲ ኦርቶዶክስ አሁን ያለችበት ስቃይ ረሃብና ችግር ሳይሆን መታረድ ነው፣ እንደ እንስሳና ይህንን ለማሰናበት ለማቋረጥ የእናንተ ትብብር ያስፈልጋልና እባካችሁ ማጸናችኋለሁ። አርሲ ኦርቶዶክስ ተዋህዶ ጥበቃ ያስፈልጋል። አሁንም ፍትህ ለአርሲ ኦርቶዶክስ ተዋህዶ። አመሰግናለሁ።